እና ጦርነት አያለው የኢትዮጵያ መንግስት ከሌላ ሀገር መንግስት ጋር የተለያዩ ዝግጅቶች ተደርገዋል። ኢትዮጵያ በአፋር በኩል ከፍተኛ የሆነ እልቂት ሲሆን ወታደሮች መሞት አልፎ ዛጋ ሳይሆን ጉዳቱ የሚያበቃው ወደ ከተሞች ገብቶ ከተሞች ውስጥ ብዙ ሰዎች ሲገደሉ ሲሞቱ ከተሞች ባሉ ሲሆን ብዙ ፔስታሎችን ብዙ ላስቲኮችን በራያ ይቻላል። ኢትዮጵያ ዘርፈ ብዙ ችግሮች በውስጧና በውጯ ቢኖርባትም በእግዚአብሔር እርዳታና ምሕረት በብዙ ከፍታ እየበረረች ትገኛለች። እግዚአብሔር በቃሉና በአባቶች ስለ ኢትዮጵያ ከፍታ ተናግሯል። አሁናዊ ነባራዊ ሁኔታ ይህንን ባያሳይም በብዙ ስፍራዎች ላይ በኢትዮጵያ ውስጥ ያለው ወቅታዊ ሁኔታ እጅግ ውስብስብና ተለዋዋጭ ነው። ከኢኮኖሚ ውድቀትና ከከባድ ረሃብ ጀምሮ የጸጥታ አለመረጋጋትና ከፍተኛ የሰብአዊ ቀውስ ቁልጭ ብለው ይታያል። ይህ ጊዜ ለባለስልጣናትና ለኢትዮጵያ ሕዝብ ወደ እግዚአብሔር መመለሻ ምልክቶች እንደሆኑ መጽሐፍ ቅዱስ በግልጽ ያሳያል። መንፈሳዊ መሪዎችና አባቶች የእውነት ንግግር ያለ ፍርሃት ለስልጣን ሳይፈሩ ወይም ለአንድ ወገን ሳይደግፉ በማንኛውም ወገን የሚፈጸም በደል፣ ሙስና ወይም ሰብአዊ መብት ጥሰት ሲኖር ያለማመንታት መናገር ይጠበቅባቸዋል። በፊታችን ባለው ጊዜያት በኢትዮጵያና በጎረቤት ሀገራት ስለሚሆነው ጦርነት ነቢዩ እንደተመለከተው ተናግሯል። ነቢይ ቢንያም ማቴዎስ ባየው ራእይ መሰረት የኢትዮጵያ መንግስት ግድ ሆኖበት ከጎረቤት ሀገር ጋር ጦርነት እንደሚያደርግና ብዙ ሰዎች በዚህ ጦርነት እንደሚሞቱ አስታውቋል። በተጨማሪ ይህ ጦርነት በአፋር በኩል እንደሚሆንና ታላቅ እልቂት ሊሆን እንደሚችል አጽንኦት በመስጠት ተናግሯል። ይህን መልእክት ተመልክተን እንመለስ። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው። ጦርነት አያለው የኢትዮጵያ መንግስት ከሌላ ሀገር መንግስት ጋር የሚያደርገው ጦርነት ከጎረቤት ሀገር ጋር የሚደረግ ጦርነት ነው ማየው። ያየሁት ጦርነት ማለት ያው የተለያዩ ዝግጅቶች ተደርገዋል። ነገር ግን ሰዎች ባሰቡት መንገድ አይሆንም። በተለይ በኢትዮጵያ በአፋር በኩል ከፍተኛ የሆነ እልቂት ሲሆን በአፋር ብቻ ሳይሆን በዛኛውም ሀገር ደግሞ በኩል እንደዚሁ በከተሞች ውስጥ ማለት ነው ከፍተኛ የሆነ እልቂት ሲሆን ከወታደሮች መሞት አልፎ ዛጋ ሳይሆን ጉዳቱ የሚያበቃው ወደ ከተሞች ገብቶ ከተሞች ውስጥ ብዙ ሰዎች ሲገደሉ ሲሞቱ ከተሞች ባሉ ሲሆን ብዙ ፔስታሎችን ብዙ ላስቲኮችን በራያ ይቻላል። ብዙ ላስቲኮችን ሰዎች ልብሳቸውን ይዘው ለመውጣት የሞከሩባቸው ላስቲኮች በየመንገዱ በየሜዳው የተበተኑ ላስቲኮችን አይቻለሁ እና በጣም ብዙ ውድመት፣ ከፍተኛ የሆነ ውድመት፣ የሰዎች ውድመት፣ የከተማ ውድመት አይቻለሁ። ሕፃናትን፣ ሴቶችን፣ ወንዶችን፣ ወጣቶችን በየመንገዱ ወድቀው ማለት ነው አስክሬናቸው አስክሬናቸው በየመንገዱ ወድቆ እልቂት ሲሆን አይቻለሁ በራይ እና ጦርነቱ ከፍተኛ ጉዳት የሚያደርስ ጦርነት ነው። ነገር ግን በሁለቱም ሳይድ ነው፣ በሁለቱም ወገን ጉዳት የሚያደርስ ከተሞች ውስጥ የሚገባው በዚህም ነው በዛም ሀገር ነው። ከተሞች ውስጥ የሚገባው ሰዎች የሚበተኑት ከተማ ለቀው ማይግሬት የሚያደርጉት በዚህም ሀገር ነው በዛም ሀገር ነው። ግልጽ በሆነ መልኩ ሎኬሽን ሰጥቻለሁ። ኢትዮጵያ ውስጥ ቤት በኩል ነው አይደል? ግልጽ በሆነ መልኩ ሎኬሽን ሰጥቻለሁ። በአፋር በኩል ነገር ግን አፋር ጋር የሚቆም አይደለም። አፋር ጋር የሚያበቃ አይደለም። ከፍተኛ ዝግጅት ተደርጓል። በዛኛው ሳይድ ያለው አካል ሀገር ውስጥ ያሉ ከሱ ጋር በዓላማ በሐሳብ የሚተባበሩ መንግስት ጋር በተለያየ ምክንያት የተቋረፉ መንግስት ላይ ያቄሙ አካላትን ሰብስቦ በደንብ ጊዜ ወስዶ መክሯል፣ ተዘጋጅቷል። ከፍተኛ የሆነ ዝግጅት ተደርጓል። ይሄን ጦርነት መንግስት ወታደራዊ ዝግጅት ሲያደርጋል፣ ከፍተኛ የሆነ ወታደራዊ ዝግጅት የኢትዮጵያ መንግስት ማለት ነው። ይሄን ዝግጅት ሲያደርግ የኢትዮጵያ መንግስት ጦርነት ብቸኛው አማራጭ ብሎ አምኖ አይደለም። ያየሁት ይሄንን ነው። ያየሁት ስለሆነ ነው የምናገረው።
ብቸኛው አማራጭ ነው ብሎ አይደለም። ነገር ግን ዋና ኢንቴንሽኑ ማስፈራራት ነው። ማስፈራራት፣ ጉልበት ማሳየት። ይሄ የተፈለገበት ምክንያት ደግሞ ይህን በማድረግ በማስፈራራት ሌሎቹ እነዛ ቤንድ እንዲያደርጉ ተፈልጓል። የሆነ ዓላማ አለ። መንግስት የፈለገው ማለት ነው፣ መቀበል የፈለገው ነገር አለ እና ማለት ለመደራደር፣ ለማስጨነቅ፣ ከዛ ጉልበት በማሳየት ሰዎቹን ወደሚፈልገው ቦታ ለማምጣት መንግስት እያደረገ ያለው። ነገር ግን እነሱ እንደዚህ አይደለም ያዩት። እነሱ ያዩት ወታደራዊ አማራጭ ወይም ውጊያ ብቸኛው መፍትሄ ብለው ነው ያዩት። ማለት እዚህ መንግስትም ውስጥ ያሉ መረጃ ለዛኛው አካላት የሚያካፍሉ ማለት ነው፣ ወይም ደግሞ እዚህ ያሉ ከዛኛው አካላት ጋር የሚሰሩ መረጃ እንሰጣለን የሚሉ አካላት የተዛባ መረጃ ለዛኛው አካል ይሰጣሉ። ብቸኛው አማራጭ ነው ብሎ ነው መንግስት የሚያምነው፣ የኢትዮጵያ መንግስት የሚያምነው ወታደራዊ እርምጃ ብለው መረጃ ይሰጣሉ። ያኛው መንግስት ነው እያልኳቸዋለሁ። የሰማችሁ ነው፣ መንግስት ነው። የዛም ሀገር መንግስት ወታደራዊ አማራጭ ብቸኛ አማራጭ ነው ብሎ በማመን ላይ ነው ያለው። ስለዚህ በደንብ አድርገው እየተዘጋጁ ነው ያሉት። ሙሉ በሙሉ ፊዚካሊ ማለት ፊት ለፊት በሚደረግ ግጥሚያ ጦርነቱን ላያሸንፉ እንደሚችሉ በመገመት በማወቅ ሌሎች አማራጮች ጦርነቱን ለነሱ አድቫንቴጅ ሊያደርጉ ይችላሉ፣ ድል ለነሱ ሊያደርጉ ይችላሉ ብለው ያሰቧቸው ሌሎችን አማራጮች በደንብ ሄደዋል። ብዙ ርቀት ሄደዋል። ብዙ ዝግጅት አድርገዋል። ሰፊ ዝግጅት አድርገዋል። ስለዚህ ጦርነቱ ሁሉም ባሰቡበት መንገድ አይሄድም። ጦርነቱ በአጭር ጊዜ ውስጥ ከቁጥጥራቸው ውጪ ይወጣል። በጣም በአጭር ጊዜ ውስጥ ከቁጥጥራቸው ውጪ ይወጣል። ያልታሰበ እልቂት ማድረስ ይጀምራል። ተመልሰውም ደግሞ በፈለጉት መንገድ የሚያቆሙት ጦርነት አይሆንም። ምክንያቱም ትልቁ እንቅፋት እዚህ ኢትዮጵያ ውስጥ በዋናነት እዚህ ኢትዮጵያ ውስጥ እና ከኢትዮጵያ ውጪ ያሉ የኢትዮጵያ መንግስት ጠላቶች፣ የኢትዮጵያ ጠላቶች አላልኩም፣ የሰማችሁኝ ነው። ፖለቲከኛ አይደለም። የኢትዮጵያ መንግስት ጠላቶች፣ አሁን በስልጣን ላይ ያለው መንግስት ጠላቶች፣ የኢትዮጵያ መንግስት በስልጣን ላይ ያለው መንግስት የሚጠሉ ማለት ነው፣ የማይፈልጉ በስልጣን ላይ እንዲቀጥል የማይፈልጉ ባይ ኤኒ ሚንስ ስልጣኑን ከእጁ መቀማት ወይም ስልጣኑን ማሳጠፍ የሚፈልጉ አካላት ጦርነቱ እንዲጀመር በጉጉት እየተጠባበቁ ነው ያሉት። ምክንያቱም ጦርነቱ ሲጀመር እነሱ ያዘጋጁትና የዘረጉት መረብ አለ፣ በሰፊ በተቀናጀ ሁኔታ የሰሩበት ማለት ነው። ስለዚህ ከዚህ የተነሳ የኢትዮጵያ መንግስት ባላሰበው አቅጣጫ ጦርነቱ ይሄዳል። ብዙ ከተማ ኢትዮጵያ ውስጥ በተለያዩ አካባቢዎች ላይ ብዙ አይነት የጎሳ ግጭቶች በአንድ ጊዜ ይፈነዳሉ። ይሄ የጦርነቱ ውጤት ከጦርነቱ ጋር የሚገናኝ አይመስልም፣ ከጦርነቱ ጋር የሚያያዝ አይመስልም። ግን ደግሞ ጦርነቱ ሊሆን ስለሆነ የተዘጋጀ የተቀናበረ ነው። በደንብ የተዘጋጀ እንጂ ድንገት የሚሆን አይደለም፣ አጋጣሚ የሚሆን አይደለም። የተዘጋጀ ነው፣ በደንብ የተዘጋጁበት ነው። ስለዚህ ብዙ የጎሳ ግጭቶች አንድ አይደለም፣ ሁለት አይደለም። ከዚህ በፊት ከነበረው ስህተታችን ተምረናል ያሉ ሰዎች ናቸው ይህን የሚያደርጉት። ከዚህ በፊት ከነበረው ስህተታችን ተምረናል። 2ቱን 3ቱን በማድረግ ሊቆጣጠረው የሚችላቸውን ግጭቶች አናስነሳም። ብዙዎችን ነው የምናደርገው። አያሌ ግጭቶችን በአንድ ጊዜ እንዲፈነዳ እናደርጋለን በማለት በደንብ ሰርተውበታል። በደንብ ይሰሩበታል አይደለም እያልኩ ያሉት፣ ሰርተውበታል። ስለዚህ የሚፈለገው የአፌሽካ ጦርነቱ እንዲጀምር ነው። ጦርነቱ በተጀመረ ማግስት ኢሚዲየትሊ ወዲያውኑ የጎሳ ግጭቶች መሆን ይጀምራል። የተለያዩ ቦታዎች ላይ ይፈነዳሉ። የከተሞች አመጽ ይጀምራሉ እና ያ መንግስትን እንዲያዳክምና ስልጣን ለመያዝ ወይም ሌላ ዓላማ ካላቸው ለዛ ዓላማ ነው ይህን የሚፈልጉት። ስለዚህ ጦርነቱን በአጭሩ በቀላሉ ማስቆም አይደለም፣ እጃቸው ላይ ያለውንም ማቆየት የሚከብድ ነው የሚሆነው። ከባድ እልቂት ነው የሚነሳው እና የእግዚአብሔር ስም የተባረከ ይሁን እና ይህ እንዳይሆን እንግዲህ እንፈልጋለን ከልባችን አስተን ለዚህም ነው ይህንን እየተናገርን ያለ ነው። ለዚህም ነው በሚገርም ሁኔታ ታሪካዊ ጠላቶች የሆኑ ኢትዮጵያ ውስጥ ማለት ነው እርስ በርስ የማይስማሙ ታሪካዊ ጠላቶች የሆኑ አካላት በሚገርም ሁኔታ በአንድነት ይቆማሉ። በዚህ ጉዳይ
እንደ አንድ ሰው እንደ አንድ ቃል በአንድ ቃል ይቆማሉ፣ በአንድ አፍ ይቆማሉ፣ አንድ ላይ ይተባበራሉ ማለት ነው። እንደ አንድ ሰው አንድ ላይ ይተባበራሉ፣ እንደ አንድ ሰው ይሆናሉ። ነገር ግን በዚህ ጉዳይ ነው እያልኩ ያለሁት አንድ ይሆናሉ አይደለም፣ አንድ ይሆናሉ አይደለም። ልክ እንደ አንድ ሰው ሆኖ ይቆማሉ፣ በዚህ ጉዳይ ይተባበራሉ። እስከዚህ ጊዜ ድረስ ተታለናል፣ ተሸውደናል። የጋራ ኮዝ እስካለን ድረስ ለጋራ ኮዛችን አብረን መሰለፍ፣ አብረን መሆን እንችላለን። ሌሎች ልዩነቶቻችንን ተነጋግረን በዚሁ መንገድ መፍታት እንችላለን በሚል ኢሞሽናል ምክንያት አንድ ላይ ይሆናሉ። አሁን ያለው የጋራ ኮዝ አንድ ያደርጋቸዋል ማለት ነው። ታሪካዊ የሆኑ እርስ በርስ የማይስማሙ የማይዋደዱ አካላት ራሱ ማለት ነው። በዋናነት ፖለቲከኞች ወይም ደግሞ ህዝብን የሚያስተባብሩ የፖለቲካ ኃይል ታጣቂዎች አንድ ይሆናሉ። ስለዚህ መንግስት ካሰበው ውጪ የሆኑ ነገሮች በዚህ ጦርነት ጊዜ ይሆናሉ። ካሰበው ውጪ የሆኑ ነገሮች በዚህ ጦርነት ጊዜ ይሆናሉ። እንደ በፊቱ እንዳለፈው ጊዜ በከተሞች የሚደረግ የኃይል እርምጃ እነዚህን እንቅስቃሴዎች በቀላሉ መግታት አያስችልም፣ አያቆም። የኃይል እርምጃ፣ በየመንገዱ የሚደረግ አፈሳ፣ የተለያዩ አስቸኳይ ጊዜ አዋጆች፣ እያንዳንዱን ቀድሞ ሊደረግ ያለ እርምጃ የቀደመ ዝግጅት ነው የተደረገ ያለው ወይም የተደረገው። ስለዚህ በጣም ታፍ የሆነ ጦርነት ከፊት ለፊታችሁ ያለ ታፍ የሆነ ጦርነት አስቡ፣ ሂሳብ አስሉ፣ ቁጭ ብላችሁ ደምሩ፣ ቀንሱ፣ አባዙ፣ አካፍሉ። ታፍ የሆነ ጦርነት ነው ከፊት ለፊታችሁ ያለ። ቀላል የሚባል ጦርነት አይደለም። የምትገጥሙ ከሆነ ይህን ጦርነት ታፍ ከአንድ ሀገር ጋር አይደለም ጦርነት የምታደርጉት፣ ከአንድ ግለሰብ ጋር አይደለም ጦርነት የምታደርጉት፣ ከአንድ አካል ጋር ከአንድ ቡድን ጋር ብቻ አይደለም ጦርነት የምታደርጉት። ጦርነቱ ውስብስብ ነው የሚሆነው። ነገር ግን ጦርነት በቀጥታ ከእናንተ ጋር የሚገጥመው ሀገር ከባድ ይሆንበታል። ጦርነቱ የሚቀለው አይደለም የሚሆነው። እነሱም ከተሞቻቸውን መቆጣጠር የሚችሉት አይሆንም እና እልቂቱ የከፋ ነው የሚሆነው። ስለዚህ አሁን ሂሳብ ስሩበት፣ አስሉ። የእግዚአብሔር ስም የተባረከ ይሁን። ሌላው የጦርነቱ መልክ፣ ጦርነቱ ውስጥ በሚገቡ በሁሉም አካላት ላይ ከፍተኛ የሆነ የኢኮኖሚና ወታደራዊ ማዕቀቦች ይጣላሉ። በፍጥነት ነው የሚጣለው። ይሄ በፍጥነት ነው የሚጣለው። በፍጥነት በላይ የሚጨማመር የኢኮኖሚ እና ወታደራዊ ማዕቀቦች ይኖራሉ። ጦርነት ውስጥ የሚገቡ አካላት ላይ የሚጣል የኢኮኖሚ እና ወታደራዊ ማዕቀቦች። ልብ አድርጉ። ይህንን ጦርነት ለመግጠም እነዚህ ማዕቀብ ሊጥሉ ይችላሉ ብላችሁ የምታስቧቸውን አካላት በዲፕሎማሲ ማግባባት አትችሉ። ጦርነቱን ለመግጠም ከመግጠማችሁ በፊት ማዕቀቡን ይጥላሉ ብላችሁ የምታስቧቸውን አካላት በዲፕሎማሲ መንገድ ማግባባት አትችሉ። ስለዚህ ወደ ጦርነት ውስጥ በየትኛውም መንገድ ብትገቡ ይሄ ማዕቀብ ግልጽ ነው። መልእክቱ ተነግሯቸዋል፣ ሰምታቸዋል፣ ግልጽ ነው። ከፍተኛ የሆነ የኢኮኖሚ እና ወታደራዊ ማዕቀብ። ይሄ የኢኮኖሚና ወታደራዊ ማዕቀብ ከምንም በላይ የሚጎዳው ይችን ሀገር፣ ከምንም በላይ የሚጎዳው ያንን የጎረቤት ሀገር አይደለም። ያ የጎረቤት ሀገር የቀረለት ብዙ ነገር ማለት የለም። በኢትዮጵያ ልክ የቀረለት ብዙ ነገር የለም። ወይም ደግሞ ግዙፍ የሚባል ኢኮኖሚ እያንቀሳቀሰ ያለ አይደለም። ኤክስፖርት ኢምፖርት ላይ ከፍተኛ መጠን እየተሳተፈ ያለ መንግስት አይደለም። ስለዚህ ይሄ ኤክስፖርት ኢምፖርት ላይ የሚጣል ከፍተኛ ማዕቀብ፣ የአውሮፕላን እንቅስቃሴ ላይ የሚጣል ከፍተኛ ማዕቀብ፣ የመርከብ እንቅስቃሴ ላይ የሚጣል ከፍተኛ ማዕቀብ፣ የወታደራዊ ቁሳቁሶች ማዘዋወር ላይ የሚጣል ከፍተኛ ማዕቀብ፣ የነዳጅ አቅርቦት ላይ የሚጣል ከፍተኛ ማዕቀብ፣ እነዚህ ዝርዝር እና ሌሎች ማዕቀቦች በሙሉ የሚጎዱት የኢትዮጵያን ሕዝብንና የኢትዮጵያን መንግስት ኢትዮጵያን ነው። ይህንን ሕዝብ ይጎዳዋል። ስለዚህ ከፍተኛ የሆነ የኢኮኖሚ ጉዳት ይደርሳል። በዚህ ጦርነት ምክንያት ከዚህ በፊት ከነበረው በላይ የኢኮኖሚ ጉዳት ይደርሳል። እነዚህ ሁሉ ዝርዝር ማዕቀቦች ጉዳት የሚያደርሱ ናቸው። ከፍተኛ የሚባሉ ጥቅም የሚያስገኙ ሴክተሮች ናቸው በኢትዮጵያ። እነዚህ ላይ የሚደረጉ ማዕቀቦች የኢትዮጵያን መንግስት ብቻ አይደለም የሚጎዳው፣ የኢትዮጵያን ህዝብ ኢትዮጵያን ነው የሚጎዳው። ስለዚህ
ወደ ጦርነቱ ከመግባታችሁ በፊት አሁን ሂሳብ አስሉ። ቁጭ ብላችሁ ደምሩ፣ ቀንሱ። ያዋጣል አያዋጣም እናንተ ናችሁ የምታውቁት። አስሉ። የእግዚአብሔር ስም የተባረከ ይሁን እና ያልዘረዘርኳቸው የማዕቀብ አይነቶች አሉ፣ ሌሎችም ማለት ነው። ወዳጆቻችሁን የሚቀሙ ማዕቀቦች በእናንተ ላይ ይጣላሉ፣ በነዛም ላይ ይጣላሉ። ወዳጆቻችሁን የሚያሳጡ ማዕቀቦች ይጣላሉ። ቃል የገቡ ወደ ጦርነቱ ከገባችሁ እስከ መጨረሻው አብረናችሁ አለን፣ አብረናችሁ እናዛልቃችኋለን ያሉ ወዳጆች የሆኑ አሁን ወዳጅ የሆኑ አካላት ጀርባቸውን ይሰጣሉ። ብዙዎቹ በሁለቱም ወገን ያሉ መሸሽ ይጀምራሉ። በዚህ ማዕቀብ የተነሳ እና ከፍተኛ የሆነ ዲፕሎማሲያዊ ጫና የተነሳ ከፍተኛ የሚባል የዲፕሎማሲ ጫና አዲስ ስሞችን አዲስ መልኮችን እናያለን። በዚህ የጦርነት ወቅት ማለት ነው። አዳዲስ ዲፕሎማቶች እናያለን። ጠንካራ የሚባሉ ጉልበተኛ ናቸው የሚባሉ ዓለም አቀፍ ዲፕሎማቶችን ከተለያዩ ሀገራት እናያለን። ጫና ለመፍጠር በሙሉ ኃይላቸው የሚንቀሳቀሱ ከሌላ ሀገር የሚይዙ በዚህ ሀገር በኢትዮጵያና በጎረቤት ሀገር ምክንያት ማለት ነው በጦርነቱ ምክንያት የሚዞሩ ብዙ ዲፕሎማቶችን እናያለን። ጠንካራ የተባሉ ዲፕሎማቶችን ከገቡ በኋላ የፈለጉትን ነገር ሳይቀበሉ ብዙም የማይመለሱ ዲፕሎማቶችን እናያለን። እነዛ ዲፕሎማቶች ወዳጆቻችሁን ይነጥቋቸዋል፣ ያስጥሏቸዋል። ስለዚህ ቃል የገቡ የጦር መሳሪያ እናቀብላለን እንሰጣለን ያሉ ብዙ ሀገራት፣ በእርግጥ ብዙ ሀገራት የሉ ጥቂት ሀገራት ማለት ነው መሸሽ ገለል ማለት ይጀምራሉ። እየሰማችሁኝ ነው? ገለል ማለት ይጀምራሉ። በጣም በሚያስደነግጥ በሚያስገርም ሁኔታ ተቃራኒው ሀገር ጫና ቢበዛበትም ህገወጥ የሆኑ ብዙ የመሳሪያ እንቅስቃሴዎች ውስጥ ይገባል፣ እጁን ይከታል። ያለውን ኦፖርቹኒቲ ተጠቅሞ ማለት ነው። ብዙ አማጽያንን ያስገባል፣ ብዙ አካላትን ያስገባል፣ ወደ ገዛ ሀገሩ በር ከፍቶ ያስገባል። ከኢትዮጵያ መንግስት ጋር በሚያደርገው ውጊያ እንዲያግዙት ያደርጋል። ብዙ አይነት የተለያዩ አይነት አሻጥሮችና ተንኮሎችን እናያለን በዚህ ጦርነት። ስለዚህ ልብ አድርጉ፣ ሂሳብ አስሉ፣ ቁጭ ብላችሁ ደምሩ፣ ቀንሱ። ያዋጣል አያዋጣም አስቡት። ሌላኛው የኢትዮጵያ የዲፕሎማሲ መንገድ በዚህ ጦርነት ምክንያት በከፍተኛ ሁኔታ ይጎዳል። የኢትዮጵያ የዲፕሎማሲ መንገድ በዚህ ጦርነት ምክንያት በከፍተኛ ሁኔታ ይጎዳል። ዲፕሎማሲያቸው በከፍተኛ ደረጃ ይጎዳል። ታይቶ በማይታወቅ ሁኔታ ከዚህ በፊት እንኳን ካየነው በላይ ዲፕሎማሲያቸው በከፍተኛ ሁኔታ ይጎዳል። ልትጠቀሙት ልታንቀሳቅሱት በጦርነቱ ወቅት በደንብ ሊሰራላችሁ የሚችል አቅም ያለው ዲፕሎማሲ አይኖራችሁ። ስለዚህ ልብ አድርጉ፣ ሂሳብ በደንብ አድርጋችሁ ስሩ፣ ደምሩ፣ ቀንሱ። የእግዚአብሔር ስም የተባረከ ይሁን። ከምንም በላይ የአንድ ትልቅ ሀገር መሪ ሃርሽ ይሆንባቸዋል። የአንድ ትልቅ ሀገር መሪ ሊመለስ በማይችል ልብ ሃርሽ ይሆንባቸዋል፣ ጨካኝ ይሆንባቸዋል። የአንድ ትልቅ ሀገር መሪ ከምንም በላይ ሊመለስ በማይችል ልብ ጨካኝ ይሆንባቸዋል። ያንን መሪ ደግሞ ከዚህ በፊት ጠላት ብለው የሚያስቡት ሀገራት ከመንገዳቸው ዞር ለማድረግ ሞክረውት ያውቃሉ፣ አልተሳካላቸውም። እነዚህ ሀገራት ከእናንተ በላይ ይበረታሉ። በሚሊተሪ፣ በደህንነት፣ በዓላማ ያንን መሪ ለማጥፋት ማለት ነው ይበረታሉ። እንደዛ ታስባላችሁ ታደርጋላችሁ ብዬ አላምንም። እንደዛ ትሞክራላችሁ ብዬ አላምንም። ነገር ግን አሁን ስልጣን ተሰጥቶታል። ስለዚህ ምንም ማድረግ አትችሉም። ያው ነው፣ በሁላችሁም ላይ ነው የሚጨክነው፣ በአንዳችሁም ላይ ያገር። ይህንን መልእክት የምትሰሙ አማጽያንም ካላችሁ ማለት ነው፣ አማጽያንም ካላችሁ በውጭ ሀገርም በሀገር ውስጥም ያላችሁ በተለያየ መንገድ የተደራጃችሁ ወገኖች ካላችሁ በመንግስትም ሳይድ ሁኑ፣ ከመንግስትም ሳይድ ውጭ ሁኑ፣ ሁላችሁንም ይመለከታል ይህ መልእክት። ሁላችሁም ላይ አርሽ ይሆናል።
የእግዚአብሔር ስም የተባረከ ይሁን። ህዝብ በጣም ዋጋ የሚከፍልበት ጦርነት ነው የሚሆነው። እንግዲህ ስለ ጦርነቱ ይሄን ይመስላል የተናገሩት። ይበቃል አይደል? ይበቃል። መፍትሄ እንነጋገር። መፍትሄ አለ። እግዚአብሔር የሰጣችሁ መፍትሄ የመጀመሪያው የምትፈልጉትን ነገር ለማግኘት ጦርነት አማራጭ አይደለም። ይኸውላችሁ ደግመዋለሁ፣ የምትፈልጉትን ነገር ለማግኘት ጦርነት ብቸኛው አማራጭ አይደለም አላልኩም። ጦርነት ፈጽሞ አማራጭ አይደለም። የምትፈልጉትን ነገር ለማግኘት ጦርነት አማራጭ አይደለም። ይሄን አስቡት፣ አስቡ። መፍትሄ ነው። የምትፈልጉትን ነገር ታገኛላችሁ። አሁን ግን አይደለም። ታገሱ። የትኛውንም ችግር ለመፍታት ብቸኛው አማራጭ ይሄን የምንፈልገውን ነገር ማግኘት ነው ብላችሁ ነው የምታምኑት? አይደለም፣ አይደለም። ብቸኛው አማራጭ ይሄ አይደለም። ነገር ግን የምትፈልጉትን ነገር ታገኛላችሁ። አሁን ግን አይደለም ጊዜው። አሁን ግን አይደለም ጊዜው። መፍትሄ ነው። ስለ ጠላቶቻችሁ የማታውቁት ብዙ ነገር አለ። እኔ ከተናገርኩት ጥቂት ውስጥ ጥቂቱ ነው እኔ የተናገርኩት። ሌላ ብዙ ነገር አለ። ስለ ጠላቶቻችሁ የማታውቁት ብዙ ነገር አለ። ከዚሁ ጋር አያይዤ የምናገረው መፍትሄ ስለ ወዳጆቻችሁ የማታውቁት ብዙ ነገር አለ። ስለ ጠላቶቻችሁ የማታውቁት ብዙ ነገር አለ። ስለ ወዳጆቻችሁ የማታውቁት ብዙ ነገር አለ። ፍርሃት አይደለም፣ ፍሩ እያልኩኝ አይደለም፣ ደንግጡ እያልኩኝ አይደለም፣ በቂ አይደለም እውቀታችሁ እያልኩ። ስለ ጠላቶቻችሁ የምታውቁት እውቀት በቂ አይደለም። ስለ ወዳጆቻችሁም የምታውቁት እውቀት በቂ አይደለም። ለጦርነት ይሄ ግድ አስፈላጊ ነው። ስለ ጠላቶቻችሁ በቂ እውቀት ሊኖራችሁ ይገባል። ስለ ወዳጆቻችሁ በቂ እውቀት ሊኖራችሁ ይገባል። ለጦርነት ይሄ እውቀት እጅግ አስፈላጊ ነው። ጦርነት ለመቅጠም ጠላቶቻችሁን ማወቅ፣ ወዳጆቻችሁን መረዳት አለባችሁ። ስለዚህ የጦርነቱ መፍትሄ ይሄ ነው። ስለ ጠላቶቻችሁ ብዙ የማታውቁት ነገር አለ። ስለ ወዳጆቻችሁ ብዙ የማታውቁት ነገር አለ። ህዝቡ የኢትዮጵያ ህዝብ ለረጅም ጊዜ የሚቆይ የጦርነት ሞራል የለውም። ህዝብ ከዳን እንዳትሉ፣ ህዝብ ከዳን እንዳትሉ፣ ህዝብ ከዳን እንዳትሉ። ህዝቡ ለረጅም ጊዜ የሚቆይ የጦርነት ሞራል የለውም። ህዝቡ ለጦርነት ለረጅም ጊዜ የሚሆን የጦርነት ሞራል የለውም። እንግዲህ እንደተመለከታችሁት መልእክቱ ላይ መጸለይ ያስፈልጋል። መጽሐፍ ቅዱስ በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። በተለይ በአማራ፣ በኦሮሚያ፣ በትግራይ፣ በቤንሻንጉል ጉሙዝና በልዩ ልዩ ክልሎችና በፌደራል መንግስት መካከል ያለው ግጭት ለማረጋጋት ወገኖችን ወደ ድርድር ጠረጴዛ ማምጣት የቤተ ክርስቲያን አባቶች ገለልተኛነታቸውን ጠብቆ ማስታረቅ እንዳለባቸው ብዙዎች ሐሳባቸውን ይሰጣሉ። መንፈሳዊ መሪ የራሱን ቤተ እምነት ጥቅም ብቻ ሳይሆን የአገርን ሕልውና እንደ ቀዳሚ ጉዳይ ማየት ይጠበቅበታል። ዝም ብሎ ጸሎት ማድረግ ብቻውን ያለ ተግባር በቂ እንዳልሆነ መገንዘብ ይኖርበታል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ